ስለ አንድነት ነው የሚናገረውና ቢስማሙ ከናንተ ሁለቱ በሚለምኑት ነገር ስለ ምድራቸው ስለ ራሳቸው ስለ ቤተ ክርስቲያናቸው ስለ እግዚአብሔር መንግስት የሚመኙት ማየት መድረስ የሚፈልጉትን ነገር አንድ ላይ አምጥተው ቢለምኑ ቢጸልዩ ከሰማይ እግዚአብሔር ምን ይላል? እሰማለሁ ይላል። ሁለተኛ ዜና ያለውን ታሪክ እናስታውሳለን። ምዕራፍ 7 ቁጥር 14 ላይ በምድር ላይ ይሄንንና ይሄንን ክፉ ነገር ባደረኩ ወይም በሆነ ጊዜ በስሜ የተጠሩት ህዝቤ አንድ ሰው አይደለም ሁለት አይደለም እንደ ህዝብ እንደ ህብረተሰብ እንደ ትውልድ አብረው ቢጸልዩ ሰውነታቸውን ቢያዋርዱ ከክፉ መንገዳቸው ቢመለሱ በአንድነት ቢጸልዩ በሰማይ ሆኜ እሰማለሁ አለ ጌታ። ጸሎታችን ይሰማል። በህብረት ስንጸልይ ተኳርፎ ጸሎት፣ ተቀያይሞ ጸሎት፣ በቡድን ተከፋፍሎ ጸሎት፣ በአድማ ውስጥ ሆኖ ጸሎት፣ እየተካሰሱ ጸሎት ይጸለያል። ግን የሚገርማችሁ የማይሰማ ጸሎት ነው። አይሰማም። ሰማይ ዝግ ነው። ሰማይ ዝግ ነው። እንደምፈልገው እንደምጠይቀው ስላልሆኑልኝ እነሱ ሲፈልጉኝ እንዳላይ እንዳልሰማ እኔ ደግሞ ሄጄ በስፍራ ይቀመጣለሁ ያለበት ጊዜ አለ። ከእስራኤል አንፃር አገኛችሁኝ። እና እግዚአብሔር የማይሰማው ጸሎት የምንጸልይበት፣ የማይቀበለው መዝሙር የምንዘምርበት፣ የማያሸተው አምልኮ የምናመልክበትና የማናስመልክበት ጊዜ ብዙ ነው። አንድነትና ፍቅር በሌለበት ጸሎት አይሰማም። ቂም ይዞ ጸሎት ሳሊዞ ስርቆት ለቅስፈት ነው ይባላል በአገራችን። ከማህበረሰቡ መጽሐፍ ከእግዚአብሔር መጽሐፍ የተባለው ብዙ ነው። ግን ቢያንስ ከማህበረሰቡ እንኳን እንማር እንጂ በአንድነት የሚጸለይ ጸሎት ብቻ ነው የሚሰማው በፍቅር። ጌታ እግዚአብሔር ይርዳን። ባልና ሚስት እንኳን አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ ባልና ሚስት እንኳን ካልተስማሙ ጸሎታቸው አይሰማም ነው የሚለው። ልጄን እዚህ አድርስልኝ ወይም ይሄንን አድርግልን፣ የታመመ ካለ ፈውስልን ለማለት በመጀመሪያ ደረጃ ባልና ሚስቱ ኩርፊያቸው ካለ አስወግደው መስማማት፣ መታረቅ፣ በአንድነት መምጣት አለበት። ይሄ የእግዚአብሔር ባህሪ፣ የእግዚአብሔር ቃል ኪዳን። ይሄን ልንለውጠው ልናስለውጠው አንችልም። በመጀመሪያ ተስማምታችሁ ነው። ጌታችን በተራራ ስብከቱም ላይ እንደተናገረው ወይም ትምህርቱ ላይ እንደተናገረው መስዋዕት ልታቀርብ ስትሄድ ከወንድምህ ጋር አንዳች ነገር እንዳለ ትዝ ቢል በመንገድ ላይ የያዝከውን መስዋዕት እዛው መንገድ ላይ ትተህ ወንድምህን ታረቅና አብረህ ይዘውናና በአንድነት መስዋዕቱን አቅርቡ። ኧረ እግዚአብሔር ይርዳን ወገኖች። ለና እናንተ ስንቱን ብለን ለዛ አንዱን ወደዛ ረግጠን ወዴት ትሄዳለህ? ልሰዋ፣ ላመልከው፣ ላስመልከው፣ ላገለግለው እምንልበት እሁድ ይሁን ሮብ ይሁን አርብ ይሁን በጣም ብዙ ነው። እግዚአብሔር ይማረን። አይሰማም፣ እንዲህ አይነቱ ጸሎት አይሰማም። የሚሰማ ጸሎት እርቅ ሰላም ወርዶ አንድነት ተፈጥሮ ፍቅር ፈሶ የተበደለ ይቅርታ ተጠይቆ የበደለም ይቅርታ ጠይቆ ካልሆነ በስተቀር አይሰማም ነው የሚለው የእግዚአብሔር ቃል። እና ምንድነው ያልኳችሁ? አንድነት ህብረት ጸሎትን ያሰማል። ጸሎታችን ይሰማል። አምስተኛ በአንድነት በህብረት ስንሆን መንፈስ ቅዱስ ይወርዳል። እስቲ አሜን። መንፈስ ቅዱስ ይወርዳል። ማን ነው? ዛሬም ሰሞኑን ዛሬ ወይ ትናንትና ማታ ከፓስተሮቹ ስብሰባ ላይ ስለ መጨረሻው ዘመን ሪቫይቫል ጉብኝት ሲነሳ አስታውሳለሁ። ሪቫይቫል የመጨረሻው ዘመን ዝናብ እንደው የዚህ ዓለም ታሪክ ጉዞ ከመዘጋቱ በፊት ከመጠናቀቁ አንድ ዘመን የምንጎበኝበት ዘመን በመንፈስ ቅዱስ እያን አንልም? ብዙዎቻችን እንላለን። ለመሆኑ በመጽሐፍ ቅዱስ በየትኛው ቦታ ነው እንደዚህ አሁን እኛ በምንገኝበት ዝብርቅርቅ ባልንበት ሁኔታ ዝብርቅርቅ ባልንበት እኮ የሚገርም ነገር ነው። እንዲህ በተስተስ ባልንበት ሁኔታ በክርስቶስ ደም የተዋጀ እግዚአብሔር በመረቱ የተቀበለውን ወንድም ሰላምታ ለመስጠት ለማቀፍ በሚከብደን በምንሸሽበት በአንዳንድ አካባቢ በአንዳንድ ሁኔታ እንደዚህ ባለንበት ሪቫይቫል እንዴት እንጠብቃለን? የመንፈስ ቅዱስ ስራ እንዴት እንጠብቃለን?
ሪቫይቫሉ የመንፈስ ቅዱስ መውረድ የእሳቱ መጣል ከህብረታችን ጋር የተያያዘ ነው። ከአንድነት ጋር የተያያዘ ነው። ከእውነተኛ ሰላምና እርቅ ጋር የተያያዘ ነው። ለዚህ ነው በመናቀው ሐዋርያት ሥራ ምዕራፍ 2 ላይ ትልቁ ምሳሌያችን እሱ ነው። ሁሉም ይላል በአንድ ልብ ሆነው፣ በስንት ልብ እስቲ? በአንድ ልብ ሆነው ሲጸልዩ ከሰማይ ድምጽ መጣ። በአንድ ልብ ሆነው ለኛ ህብረተሰብ በጣም ከባድ መስፈርት ነው። ይሄ መስፈርት የመንፈስ ቅዱስን መውረድ መጎብኘታችንን የሚወስን ከሆነ በጣም ከባድ ነው። እንደው በእግዚአብሔር ተስፋ አይቆረጥም እንጂ ተስፋ የሚያስቆርጥ ከባድ። መቼ ነው አንድ ልብ የሚባለው ነገር በእውነት የምናመጣው? አንድ ልብ ከባድ ይሆን ለኛ፣ ለእግዚአብሔር ግን ቀላል ነው። ውሳኔ ብቻ ነው የሚጠይቀው። አንድ ልብ ሆነው ሲጸልዩ ከሰማይ ድምጽ መጣ። እልፍ ብለን ምዕራፍ 4 ላይ ከ24 እስከ 31 ስናነብ አሁንም በተመሳሳይ ሁኔታ ድምጻቸውን በአንድነት ከፍ አድርገው ይላል። በአንድነት ድምጻቸውን ከፍ አድርገው የሰማይና የምድር ጌታ አምላክ ሆይ ብለው በጊዜው የነበረውን መገፋት፣ ስደት፣ መከራ ያንን በሚመለከት ድምጻቸው ከፍ አድርገው በአንድነት ሲጸልዩ የእግዚአብሔር ድምጽ መጣ። እግዚአብሔር ድምጽ መጣ። የነበሩበት ስፍራ ተናወጠ። ደግሜ ምድርን ያናውጣለሁ ያለ አምላክ እግዚአብሔር ይጎብኘን፣ እኛንም ያስበን፣ ያናውጠን በመንፈሱ ማለቴ ነው። መቼ ነው ይሄ? በአንድነት ሆነው ሲጸልዩ፣ በአንድ ልብ ሆነው ድምጻቸውን ከፍ አድርገው ሲጸልዩ በአንድነት። ያንን አንድነት ያንን መያያዝና መጠባበቅ ያመጣው አንዱም ስደቱ ነው። የኢትዮጵያ ቤተክርስቲያን ወንጌላውያን አማኞች ማለቴ ነው ባለፈው የስደት ዘመን ይሄ የምንለው የዲኖሚኔሽን ስም የት እንዳለ እስከማናቀው ድረስ የሰፈር ህብረት፣ የሐኪሞች ህብረት፣ የተማሪዎች ህብረት፣ የእንትን ህብረት እየተባባለ እግዚአብሔር ቀላቅሎን ነበር ደህና አድርጎ። የሚገርም ነገር ነው። ዘመነ ነጻነት መልሶ ወደ የጎጆአችን መለሰን እንደገና። እንኳን አይደለም ቤተ እምነት ከቤተ እምነት ራሱ በየቤተ እምነቱ መያያዝ አቃተው። በአጥቢያ ቤተ ክርስቲያን ወርዶ መያያዝ አቃተን። ነጻነት በዚህ ጎኑ ክፉ ነው። እዚህ ወደ አሜሪካን፣ ወደ አውሮፓ፣ ወደ ተለያየ ዓለም ስንመጣ ደግሞ የነጻነቱ ልክ በዛው ልክ በጣም ጣራ የነካ ሰፊ ስለሆነ ባሰብን ደግሞ እዚህ እና አሁን ጸሎታችን ቀይረን ጌታ ሆይ ስደቱን አምጣው ማለት ያስፈልገን ይሆን? ምክንያቱም እነዚህን ሰዎች ያያያዛቸው አንዱም ስደቱ መከራው ስለነበር እኛንም እንደዚሁ ለምን በሰላም በነጻነት እሺ አንልም? ስንቶች እስቲ እግዚአብሔር ይርዳኝ እንደው በከተማዬ ነው ከኔ የሚጠበቀውን ምችለውን ለማድረግ ቃል ገባለሁ የምትሉ ስንት ናችሁ? ኦ ማይ ጋድ እግዚአብሔር ሊረዳን ነው ማለት ነው። እጅ ብታዩ በጣም ትልቅ ነገር ሊሆን ነው። ትልቅ ነገር ሊሆን እግዚአብሔር አምላክ የተባረከ ይሁን። ያው መንፈስ ቅዱስ ይወርዳል። ከምንናፍቀው በዚህ በዘመን መጨረሻ ከምንጸልይበት እኛ በአጥቢያ ቤተ ክርስቲያናችን ከምንጸልይበት አንዱ በቤተ ክርስቲያናችን በአጥቢያችን ውስጥ ሌሎች ምንመኛቸው ጥሩ ነገሮች አሉ። መቼም ያለ ጉድለት የሆነ ቤተ ክርስቲያን የለምና ነው እንጂ እና አሁን በቃ ቀረን የምንለው አንዱ ነገር የእግዚአብሔር ክብር በሙላት ይሄ ለየከተሞቻችን ለየአጥቢያ ቤተ ክርስቲያኖቻችን በአገር አቀፍ ደረጃ ላለንበትም ሀገር ቤተ ክርስቲያናት እነዚህ አፋቸውን ከፍተው እዚህ መሳሰሉ ህንጻዎች የተሸጡ ኦና እየሆኑ እየሄዱ ባለበትም ሀገር ቢሆን እሳቱ ይምጣ እስቲ የምትሉ እሳቱ የእግዚአብሔር እሳት የመንፈስ ቅዱስ እሳት አሜን 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 አሜን። ይሄ ጉብኝት ሊመጣ የሚችለው የእግዚአብሔር ቃል የሚሰጠን ፎርማት ሌላ ምንም አይምሰላችሁ፣ ህብረት አንድ ልብ መሆን ነው። በተከፋፈለ አይመጣም እሱ። እንዲያውም አይመጣም ብቻ አይደለም ያለ ትንሽም ካለ ትንሽ ምንድነው እርጥበት ካለ እሱም ይሸሻል፣ እሱም ይደርቃል።
ጥቂት በልሳን የሚጸልዩ ሰዎች ካሉ ጥቂት እንደው ትንሽ እንደው በህይወታችን ካል እሱም ይጠፋል ይሄዳል። አታጥፉ ይላል እግዚአብሔር ቃል። መንፈስን እንደሚጠፋ ነው አይደለም የሚናገረው? ከሚጠፋበት አንዱ እውነተኛ ፍቅር፣ ይቅርታ፣ ሰፊ ልብ፣ ሰላም በሌለበት ቦታ ሊጠፋ ይችላል። እንኳን በትልቁ ሊመጣልን። የኛ ጸሎት፣ የኔ ልመና፣ የኔ ናፍቆት ግን እሳቱ እንዲያገኘን የመጨረሻው ዘመን እሳት እግዚአብሔር ክብር በመድራችን እንዲመጣ በመንፈሱ እንድንጎበኝ እንደገና ተአምራቶች መሆን እንዲጀምሩ አሜን። አዎ የወንጌል ስርጭት መንግስቱን ማስፋት አንዱ ጥማታችን ነው። የሱ ለሱ ከትልቁ መሳሪያ እግዚአብሔር ክብር በመንፈሱ መገለጡ ነው አይደል እንዴ? ብዙ ጊዜ እኛ ለኛው ሪቫይቭ መነቃቃት ብለን እናስባለን። መንፈስ ቅዱስ በቤተ ክርስቲያኑ ሲሰራ ትልቁ ዓላማው ያቺ ቤተ ክርስቲያን ኃይለኛ ሰባኪ እንድትሆን ነው። ክርስቶስን እንድትሰጥ ነው፣ እንድታካፍል ነው። እናም የመንፈስ ቅዱስ መውረድ ከወንጌል ስርጭት ጋር የተያያዘ ትልቅ ነገር እንደሆነ እናውቃለን። እሱን እናፍቃለን። በእውነት ለሱ ቁልፉ አንድነት መሆን ነው። በዚህ በትልቁ ህብረትም ይሁን እንደዚሁም በሪጅን ህብረት ይሁን በከተማ ውስጥ በተለይ በጣም በተቀራረበ አካባቢ የምንኖር ከዚያ ደግሞ በአጥቢያ ቤተ ክርስቲያን ውስጥ ወርዶ በቤተሰብም ደረጃ አንድነት ፍቅር ሲለመልም ያደገ የበዛልን ሲመጣ ምንም አትጠራጠሩ የጌታ መንፈስ መምጣት መፍሰስ መውረድ ይጀምራል። አሜን ሃሌሉያ። እግዚአብሔር አምላክ የተባረከና የተመሰገነ ይሁን። እና እየሞከርን እንደሆነ በየአካባቢው እናውቃለን። ስድስተኛ ህብረትና አንድነት በእውነተኛ ህብረትና አንድነት ባለበት አገልግሎት ይሳካል። አገልግሎት ይሳካል። አገልግሎት ይሳካል። ወገኖቼ ብዙ ትልልቅ ራእዮች ሳይተገበሩ ቀርተዋል። ብዙ የሚድኑ ሰዎች በውጭ ቀርተዋል። ብዙ ቤቶች በመሰረት ላይ ያሉ ቆመዋል። ብዙ የአገር ሀብት ነው፣ ብዙ ሪሶርስ ነው እየባከነ ያለው። ለእግዚአብሔር መንግስትም በአገራችንም በደሃው ህዝብ መካከል እንሰራ የምንችለው በዚህም ባለንበት አካባቢ ብዙ መንፈሳዊና ቁሳዊ ሪሶርስ እየባከነ ነው። ይሄ ሁሉ ተሰብስቦ ለአገልግሎት መዋል ለእግዚአብሔር መንግስት ዓላማ መዋል ይቻል ነበረ። ምን ከለከለው እንዳላችሁ እንደሆነ ላለፉት ወደ 25 ዓመታት ለሚሆኑ ሰፊ ረጅም ዓመታት በመካከላችን የገባ የሚከፋፍል መንፈስ ይሄንን ሪሶርስ እንድናባክን አደረገን። እግዚአብሔር ይገስጸው በሉ። ከኛ ድካም ባሻገር የሱም የጠላትም እጅ ያለበትና እግዚአብሔር አምላክ ይገስጸው። 25 ዓመት የአንድ ወጣት ጎልማሳ በሁለተኛ ዲግሪ ሰርቶ የሚወጣበት ጊዜ እንደሆነ ግልጽ ነው። በትክክል ከቆጠራችሁ አሁን ያለን በቅርብ ዘመን የምንገኝበት ችግር የጀመረን የዛሬ 5 ዓመት አካባቢ ነው። በደንብ አስታውሳለሁ ከታሪካዊ ሁኔታውንም ጭምር። እና ቀላል ጊዜ አይደለም የባከነው፣ ቀላል ሪሶርስ አይደለም የባከነው፣ ቀላል አይደለም ያደህየን። የሰማይ አምላክ ለወለ እግዚአብሔር ከይሁዳ ነገድ የሆነው አንበሳ ይሄንን የሚገለብጥበት ዘመን ይምጣ። አሜን አሜን። የሚገለብጥበት ዘመን እና ሪሶርሳችን፣ አቅማችን፣ ችሎታዎቻችን ሁሉ ነገራችን አንድ ላይ ተባብሮ አገልግሎታችን የሚሳካበት ዘመን። ለዚህ ትልቅ ምሳሌ የሚሆነኝ ማርቆስ 2 ላይ የምታገኙት አንድ የጌታችን ኢየሱስ ክርስቶስ የተአምራት ታሪክ ነው። እዚህ ላችኋል። አንድ ሽባ ሰው ቤት ጣራ ተነድሎ ወርዶ እግሩ ስር ተጥሮለት የፈወሰው ተዚህ ላችኋል። ኦ ማይ ጋድ! ያንን ሽባ ለዛ ፈውስ ለዛ የህይወት ለውጥ ለማብቃት የተባበሩ እጆች በጣም ብዙ ናቸው። ሄዳችሁ ክፍሉን ተመልከቱ። በኔ ማየት ትንሹን ምንድነው ያሉት? ከህዝቡ ብዛት የተነሳ አሁን ማስገባት በበሩ ስለማንችል በጣም ቤቱ ስለተጣበበ በሩ መስኮቱ ሁሉ ስለታፈነ ግቢው ሰፈሩ ሁሉ በቃ ሰው እንደ ችቦ ስለቆመ መንገድ ስለሌለ ያለ እድል የቤቷን ባለቤት ሴቱን ወንድ ለምነን ጣራ ብንነድል ነው ብናስፈቅድ ነው የሚለው ሐሳብ ካመነጨው ሰው ጀምሩ። ይሄ ራእይ ካመጣው ሰው መቼም ራእይ ሁሉ ጊዜ በማህበር በጉባኤ አይመጣ። አንድ ሰው ነው አንድ ነገር የሚፈነጥቀው አይደል? ይሄንን ካለ ሰው ጀምሩና ቤቱ ጣራው እንዲነሳን የፈቀደውን ሰው ሁሉ ጨምሩበትና ከኔ ጋር ነን አብረነን
አዎ ያንን ሰው በህመምተኛ ሰው ካለበት እዛ ጌታ እስካለበት ቦታ የሚሸከሙ 4 ተሸካሚዎች በሀገራችን ሬሳ ሰው ሲሸከሙ የታመመ ሰው ታውቃላችሁ በየእንትኑ ይለዋወጣል አይደለም 4 ሰው ይሆንና እስከዚህ ሲገኝ ብሎ ይሄኛው ይለወጣል ያንን ይቀይራል እያለ በጣም ብዙ ሰዎች ናቸው የሚሳተፉት አይደል እዚህ ላችኋል አይደለም በተመሳሳይ ሁኔታ በሽተኛው ከቤቱ ጀምሮ እዛ እስከሚደርስ በመሸከም የተለዋወጡ ሰዎች ቁጥራቸው ብዙ ነው ቃሬዛ የተሰራበት እንጨት የፈቀደ ሰው አናጢው ሚስማሩን የገዛው ሰው ምን ሁሉ አለ እዛ ውስጥ እና ቀደም እንዳልኩት የቤቱ ባለቤት ጣራው እንዲነደል እንዲከፈት የፈቀደ ከዛ ከውስጥ ሆነ የተቀበሉ ከላይ ሆኖ ወይጫ በጣም ብዙ ሰዎች እነዚህ ሁሉ ሰዎች የህብረት ክንድ የትብብር ነው ሰውየውን ለፈውስ ያበቃው ብንተባበር ሚሊዮኖች ይፈወሳሉ እልፍ አላፋት ይነሳሉ ስንት ጸጋዎች ስንት ባለ ጸጋዎች እግዚአብሔር ጸጋ ያላቸው በመካከላችን ታፍነዋል መሰላችሁ ብንተባበር ብንያያዝ ብዙ ሰዎች ይነሳሉ አረ እግዚአብሔር ይርዳን ወገኖቼ እየጨመቀን እያፈንን የምንገድል ሳይሆን የታፈነውን እየከፈትን የምናስነሳ አረ እግዚአብሔር ያድርገን አሜን ወገኖቼ ብዙ ጸጋ ያላቸው ብዙ ታለንት የሆኑ ሰዎች በመካከላችን አሉ የተማሩ ሰዎች አሉ እግዚአብሔርን ቃል የተማሩ አሉ ሌላም የተማሩ አሉ በጣም ሊሰሩ የሚችሉ ሊንቀሳቀሱ የሚችሉ ብርቱ ሰዎች በመካከላችን በጄኔሬሽናችን ውስጥ አሉ የሚገርማቸው ነገር የሚተባበር ጠፋ ያለውን የሚያዋጣ የሚያያይዝ ጠፋ በጣም ዛሬ ጠዋት ነው መሰለኝ ኢንዲቪጁዋሊዝም ሲል ነበር አንዱ አገልጋይ አንዱ አስተማሪ ኢንዲቪጁዋሊዝም በዛ ለግል መሮጥ በዛ ለአጥቢያ ግፋ ካለ ከዛ ያለውን አላውቅም ማለት በዛ ትንሽ አቅም ከተገኘም ትብብር ሳይሆን ፉክክር በዛ እኔ በልጥ እኔ ጎልቼ ልውጣ እኔ ጎልቼ ልታይ በዛ ከዚህ የተነሳ እንኳን የታመመ ሊፈወስ ጤነኞቹ ታመሙ ብዙ ጸጋ ያላቸው ብዙ ራእይ ያላቸው ሰዎች ታፍነው ቀሩ እግዚአብሔር ይርዳን ይለውጥልን ይሄን ሁኔታ አሜን ትላላችሁ ወገኖች ብንተባበር ብንያያዝ ተአምር የሚሰራ ጌታ በሰማይ አለ በመሃላችን አለ ግን መሳሪያ እንሆናለን ምክንያት እንሆናለን በመሃላችን ብዙ ሽባዎች ይነሳሉ ይሄንን አይቼ በዚህ በማርቆስ 2 ላይ በጣም ነው የገረመኝ በጣም ስድስተኛ እሱ ነው የሚታየኝ አገልግሎታችን ይሳካል የወንጌል ስርጭት አገልግሎታችን ይሳካል የቤተ ክርስቲያን ተከላ ሰሞኑ ስንሰማ ነበር ይሳካል አያችሁ ህብረት አንድነት ይሄንን ይሰራል እና እንያያዝ እንተባበር በትልቁ በዚህ ህብረት በሪጅን በከተማ ደግሞ ባጥቢያችን ውስጥ አሜን ነው ወገኖች በየአገልግሎት ክፍሉ በቤተሰብ የሚያዋጣን ከጌታ በታች ህብረት ነው ያልኳችሁ ህብረት አንድነት ሰባተኛ ህብረት አንድነት ባለበት አንዱ ቢወድቅ ሌላው ያነሳዋል መክብብ 4 ከ9 እስከ 12 የምናቀው ቃል አለ አንዱ ቢወድቅ ሌላው ያነሳዋል አንድ ከመሆን ሁለት መሆን ይሻላል በሶስት የተገመደ ደግሞ ፈጥኖ አይበጠስም ህብረት ነው ይሄ ስለ አንድነት ነው የሚናገረው እና አንዱ ቢወድቅ ሌላው ያነሳዋል ይላል እዛ ጋር ህብረት የሚሰራውን ስራ ሲናገር አንዱ ቢወድቅ ሌላው ያነሳዋል ወገኖቼ ሰው በብዙ ነገር ይወድቃል ከሚደርስበት የኑሮ ውጣ ውረድ የተነሳ ተስፋ ቆርጦ ከእግዚአብሔር ቤት የቀረ አገልግሎቱን የተወጣለ በጣም ብዙ ነው በእንትና አዘንኩ በዚህ ተጎዳው ቆሰልኩ የሚሉ ሰዎች በጣም ብዙ ናቸው ይሄኛው ሰበረኛኛው ቆሰለኝ የሚሉ ብዙ ሰዎች ናቸው እምነቱን በማይወዱለት በውጪ ባሉ ሰዎች የሚጠቃ ብዙ ወንድም ብዙ እህት አለ ሰይጣን እየተከታተለ እግሩን የሚያሰናክለው ብዙ አለ በቤት በትዳሩ ያልታሰበ ቀውስ የተፈጠረበት ወንድምና እህት በየአካባቢያችን አለ እነዚህ ሁሉ በምን እንደሚነሱ ታውቃላችሁ ከእግዚአብሔር ጸጋ ቀጥሎ በቀኝና በግራው ቆመው አይዞህ በሚሉት አለን በርታ እግዚአብሔር ይረዳናል እስቲ ጉዳዩን በአንድነት እንየው እንስራው በሚሉ ወንድሞቹ ተደግፎ ይቆማል የወደቀው አንድነት ህብረት የወደቀን ያነሳል ያነሳል እግዚአብሔር የተባረከ ይሁን በተቃራኒው ግን አሁን የሚታየው አንዱ ሲወድቅ ሌላው ደስ ይለዋል የሚገርም ነገር ነው
የወደቀውን አለማንሳት ብቻ ሳይሆን የሚገርመው ጤነኛውን ገፍቶ መጣል ሁሉ እንኳን አለ። በጣም የሚገርም ነገር ነው። በእውነት በጣም የሚገርም ነገር ነው። ያንዳንዶችን የእድገት ህልም የምናጨልምበት ጊዜ ሆነ ብለን አለ። የአገልግሎት በር የምንዘጋበት ጊዜ አለ ሆነ ብለን በምክር የአገልጋዮችን ዝናና ታሪክ የምናጎድፍበት ጊዜ አለ ሆነ ብለን በጎ ስራዎቹን የምናጠላላበት ጊዜ የምናንቋሽሽበት ጊዜ አለ። ይሄ ከወደቀው መልአክ ነው፣ ከሰይጣን። የእግዚአብሔር ቅዱስ መንፈስ ግን የወደቀን ማንሳት፣ የቆሸሸውን ቆሻሻውን እፍ ማለት መጥረግ፣ አይዞህ በርታ እግዚአብሔር ይረዳናል ማለት ነው። አብረነን እግዚአብሔር አምላክ ይርዳን። በህብረት ስንሆን በህብረት የወደቀን እናነሳለን። አብረነን እንመለስ እስቲ። ስምንተኛ ህብረት አንድነት ባለበት ፈውስ በፈውስ እንሆናለን። ፈውስ በፈውስ እንሆናለን። ፈውስ በፈውስ እዚህ ትንሽ እዛ ትንሽ የሚባሉ ነገሮች እንዳሉ እናውቃለን። ተፈውሰሻል ተፈውሰሃል የሚሉ አገልጋዮችም እንዳሉ እናውቃለን። አንዳንድ ጊዜ የተጨበጠም ነገር እናያለን። እግዚአብሔር እንዳልተወን ምልክቱ ነው። ግን እግዚአብሔር እጅ ግን አጭር አይደለችም። አጭር አይደለችም። የሚባሉ ፈውሶች ሆነው በማስረጃ ተረጋግጠው ምስክርነታቸውን ማየት መስማት የበለጠ እግዚአብሔር በመሃላችን እንዳለ ምስክር ነው። እውነት አይደል? ያው ከትልልቅ በሽታዎች ከሚታዩ ጭምር ይፈውሳል አይፈውስም ጌታችን? እስቲ ይፈውሳል። ይፈውሳል። ካንሰር ለጌታ ይታዘዛል። አሜን አትሉም ወገኖች? የሞተ ይነሳል በስሙ አይደል እንዴ? ይነሳል። አንካሳ እግሮች ይረዝማሉ በስሙ። የተጻፈውን የምናምን ከሆነ ይሰራል፣ ስሙ ይሰራል። ያጠረ እግር ይረዝማል። እጢዎች እባጮች እየታዩ ሲሟሽሹ ሲጠፉ ያየንበት ዘመን ነበረ። ተጨባጭ የሆነ ፈውስ ማየት ከማመን ይበልጣል ማለት አይደለም። ግን የሚታዩ አምነን ተቀብለን ግን ምናያቸው ፈውሶች የነበሩበት የሚሆንበት ጊዜ ቦታ ዘመን እናውቃለን። አምላካችን እጁ አጭር አይደለችም። እስቲ ሃሌሉያ! ጌታ ዛሬም ይፈውሳል። ሃሌሉያ! ሙታንም ይነሳሉ በስሙ ካስፈለገ። ህመም ይፈወሳል። አጋንንቶች ይወጣሉ፣ ደግሞ መውጣትም አለባቸው። ጌታ ዛሬም ይሰራል፣ ይፈውሳል፣ ያድናል፣ ይታደጋል። ኧረ ክብር ለጌታ ለኢየሱስ ይሁን። ስሙ ዛሬም ያድናል፣ ይፈውሳል። ይሄንን በተጨባጭ ማየት አለብን። በምኞት በቃ ቁጭ ብለን የሚባለው ሁሉ ወይኔ ምን አለ በቃ እንደው ተጨባጭ ሆኖ በቃ እዚህ እንደው ጌታ በዚህ ምስኪን ህዝብ መካከል እንዳለ ቢታይ ቢታወቅ። በተለይ ያላመኑ ሰዎች፣ አንዳንድ ምልክት ማየት የሚፈልጉ ሰዎች እንጠራና እንጋብዝና ምንመኝበት ጊዜ አለ። ይሄ መጥፎ አይመስለኝም፣ የእምነት ማነስም አይመስለኝም። የእኛን እምነት ለማሳደግ አይደለም፣ ግን ለወንጌሉ አገልግሎት ጉልበት እንዲሆን ምንመኝበት ጊዜ ተጨባጭ ነገሮች ቢሆኑ ደስ ነው የሚለን። መቼ ነው የሚሆነው? ህብረት ያዕቆብ ምዕራፍ 5 ቁጥር 16 ላይ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እንድትችሉ አንዱ ስለሌላው ምን ይሁን? ምንድነው የሚያሳየው? ህብረት ነው። የእምነት ጸሎት የእምነት ጸሎት ብቻ አይደለም፣ ውስጡ የህብረት ጸሎት አለበት ወገኖች፣ እንዳንታለል። የህብረት ጸሎት የእምነት ጸሎት ድውዩን ያድነዋል፣ ኃጢአትም ሰርቶ እንደሆነ ያስነሳዋል። ክብር ለጌታ ለአምላካችን ይሁን። አሜን ይሁን። አዎ ፈውስ በፈውስ እንሆናለን። የሚነገሩ ፈውስ ተጨባጭ የሚታዩ የሚዳሰሱ ይሆናሉ። መለያየት፣ ሐዘን፣ ብስጭት፣ ንዴት ራሱ እንኳን ሊፈውስ ያሳምማል። ብዙ የማይፈወሱ ህመሞች ወይም በሽታዎች መነሻቸው ሐዘን፣ ቅሬታ፣ ቂም መነሻቸው እንደሆነ እንኳን ይነገራል። እንኳን የታመመ ሊፈወስ ጤነኛው የሚታመምበት
ሁኔታ ላይ ነው ያለነው ልላችሁ ነው። በህብረት ብንሆን ፈውስ በፈውስ እንሆናለን። ጌታ መፈወስ ይጀምራል በሚታይ ሁኔታ። አሜን አሜን። እግዚአብሔር አምላክ የተባረከ ይሁን። አንድ ፈረንጅ እናት አመማቸውና አንድ ቦታ የሚሰሩ ሚሽነሪ ናቸውና እኔው ራሴ ነኝ ደግሞ ለመሆኑ ሐኪም ጋር ሄዱ አልኳቸው። ወይ ጉድ! የድሮ ወንጌላውያን በሽተኛ ሲያገኙ በኢየሱስ ክርስቶስ ስም አልጋህን ተሸክምና ሂድ ይሉ ነበር። የአሁኖቹ ከነ አልጋው ተሸክመው ሐኪም ቤት ይወስዳሉ። እና እኛ ራሳችን አገልጋዮቹ የታመመ ምእመናችን ጉብኝት ሄደን የምንለው ሐኪም ሄደሻል፣ ሄደሃል፣ አማክረሃል፣ መድኃኒት ምን ተሰይ ነው የምንለው። እንደራቀን ይገባናል የፈውሱ ኃይል። ይሄ እንዲመለስ ነው እኮ የኔ ናፍቆት። እኛ የሁላችን የነካነው ብድግ እንዲል በኢየሱስ ክርስቶስ ስም ያለኝን እሰጥሃለሁ፣ ብርና ወርቅ የለኝም፣ በኢየሱስ ክርስቶስ ስም ተነሳና ተመላለስ ስንል ሽባው ምን እንዲሆን ብድግ ብድግ። በየቤቱ ስንሄድ የታመሙ ሰዎች ጋር ሆስፒታል ስንሄድ እግዚአብሔር ይማርህ ይባላል ድሮ በአገራችን። ይሄንን ብለን እንድንወጣ ሳይሆን በኢየሱስ ክርስቶስ ስም ተነሳና ተመላለስ። ሁሉም መፈወስ ግዴታውን ማለት አይደለም፣ ግን ፈውስ ለምን ራቀን? ተአምራቶች ድንቆች ለምን ራቁን? ጌታ በመሃላችን እያለ ህብረት አንድነት። ሁለት ነጥቦች ይቀሩኛል አሳጥሬ ልጨርስላችሁ። 9ኛ ብዙ ጠላት እናሳድዳለን ህብረት ቢኖረን። ብዙ ጠላት እዚህ ላይ በደንብ አድርጋችሁ ስሙኝ። ጠላት ስል የሰው ጠላት እንዳልሆነ ግልጽ ነው። ሰይጣን፣ አጋንንት፣ በአየር ላይ ስልጣን የተሰጣቸው አለቆች፣ ይሄንን ዓለም የሚያተራምሱ መናፍስት አጋንንቶች ሺህ በሺህ ይሰደዳሉ። መቼ? አንድነት ህብረት ቢኖረን። በዘዳግም 32 ቁጥር 30 ላይ አንድ የሚገርም ቀመር ተጽፏል ወይም ፎርሙላ። እግዚአብሔር ከናንተ ጋር በሆነበት ዘመን ከናንተ አንዱ 1000 አሳደደ፣ ሁለቱ 10,000 አሳደደ ይላል። ይሄ ከምናቀው በዚህ ምድር በዚህ ዓለም ካለ የማቴማቲክስ ፎርሙላ ቀመር ውጪ ነው። አንድ ሰው 1000 ካሳደደ 2,000 ነው መሆን የነበረበት። የአንድነት የፍቅር ውጤት ግን የሂሳቡን ቀመር ይቀይረዋል። በአንድ ጊዜ ቁጥሩ ከ2,000 ወደ 10,000 ጃምፕ ያደርጋል። የእግዚአብሔር መገኘት ከአንድነትና ከህብረታችን የተነሳ ፍጥረታዊውን ተፈጥሯዊውን ነገር ሁሉ ይቀይረዋል። አሜን ወገኖች። በተቃራኒው ግን አለ እናንተ ህብረት ስለሌላችሁና እኔ በመካከላችሁ ስላልሆንኩ ከአንድ ሰው ዛቻ የተነሳ ሺሆቻችሁ ትበረግጋላችሁ፣ ትሸሻላችሁ ደሞ አለ። አይገርማችሁም? ተቃራኒ። ትንሽ ችግር፣ ትንሽ ፈተና፣ ትንሽ ነገር ያስበረግገናል፣ ያስደነግጠናል፣ ያስለቅሰናል፣ ያስጮኸናል በአንድነት ስለማንቆም። እናም ወገኖቼ ጠላትን እና ብዙ ጠላትን እናሳድዳለን። የእውነተኛ የፍቅር ህብረት መደበኛውን የሂሳብ ሎጂክ እና ፎርሙላ ይቀይረዋል። ይሄንን ዘመን ነው የምንናፍቀው። ይሄን ዘመን ነው የምንናፍቀው። የመጨረሻ ለሰይጣን አንመቸውም። አንድነት ህብረት ቢኖረን ለሰይጣን አንመቸው። ሔዋን በኔ እይታ ለፈተና የተጋለጠችው ብቻዋን በሆነችበት ጊዜ ነው። ብቻችንን ስንሄድ እንደ አጥቢያ ቤተክርስቲያን እንደ አንድ እንደ ፓስተርም እንውሰድ እንደ ግለሰብ ብቻችንን ስንሄድ ለጠላት ደግሞ ሰይጣን የቀን ተዕለት ቅድም ወንድማችን ካፕቴን አዲሱ እንዳለ ህልሙ ራእዩ እኛን መነጣጠል ነው። ሲነጣጥለን ለምት ይመቸዋል፣ ለማጥፋት ይመቸዋል። እናም በዚህ ተግቶ ነው የሚሰራ። ንንቃ፣ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል። ሲነጣጥለን፣ ሲያኳርፈን፣ ሲያነቃቅፈን፣ ሲያራርቀን ሊበላን እንደሆነ ንቃ፣ አንተ የምትተኛ
እያመነመነ ሊጨርስህ እንደሆነ አስተውል። ንቃ። ተነጣጥሎ የትም እንደማይደረስ እወቅ። አንድ ጊዜ ጌታችን ኢየሱስ ክርስቶስ ለጴጥሮስ አለው ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን አማለድኩ እምነት እንዳይጠፋ አለ። ሊያበጥራችሁ ለመነ፣ ብጥርጥር ሊያደርጋችሁ ብትንትን ሊያደርጋችሁ ለመነ፣ እኔ ግን አይሆንም አልኩ። አሁንም ልዑል ኢየሱስ አይሆንም ይበል ከሰማይ አይሆንም። አዎ ሰይጣን ሲተጋ ሲሰራ ቀን በቀን ምክንያት እየፈለገ አንዳንድም ያለ ምክንያት ብድግ ብሎ ብቻ አንዱ በሌላው ላይ ሲያስነሳው ጌታ አይሆንም ይበል ከሰማይ አይሆንም። ያው በአንድነት ብንቆም ለሰይጣን አንመቸው። በቀላሉ አንጠቃም። ብዙ ወንድሞቻችን በቀላሉ ይጠቃሉ። የሚደግፏቸው እጆች፣ የሚያበረቷቸው አይዟችሁ የሚሏቸው መንፈስ ያላቸው ሰዎች ስለሌሉ አንድ ጊዜ በአንድ ቦታ በአንድ ሁኔታ እንዲህ ባለ መድረክ ላይ የሆነ ብሶት ወይም ሐዘን ወይም የሆነ ነገር እና ከጉባኤው መካከል አንድ ሰው ብድግ ብሎ እጁን ወደ እኔ ቀስሮ ወደ መድረኩ አይዞህ ወንድሜ። እንግዲህ እንዲህ ባለ ጉባኤ እንዲህ አይነት ንግግር ምልልስ አይጠበቅም አይደለም? እንደው ግፋ ቢል አሜን ሃሌሉያ ነው የምንለው እንጂ እንደው እንዲህ ንግግር መድረክ ላይ ካለ ነገር አይጠበቅም። ያ ድምጽ ግን የዛ ወንድም አልነበረም። የእግዚአብሔር የልዑል እግዚአብሔር የራሱ ድምጽ ነበር። እዚህ ቆሜ ከምናገረው በላይ የምናገርበት ጉዳይ በጣም ያናወጠኝ ጉዳይ ነበር። በእግዚአብሔር ስራ ጉዳይ ነው፣ የግል እንኳን አይደለም። ብድግ ብሎ አይዞህ ወንድሜ፣ በእኔም አፍ የወጣው እግዚአብሔር አይዞህ ይበልህ በክፉ ቀን ነበር ያልኩት። ይሄንን ብሎ ተመልሶ ቁጭ አለ። በዛ ሰዓት በህይወቴ አንድ ነገር ሆነ። ያንን የነበርኩበትን ሁኔታ የሚያስጥል እና የሚያወጣ ወደ ላይ ከፍ የሚያደርግ አንድ ነገር በህይወቴ ያለፈ። ለስሙ ለእግዚአብሔር ክብር ይሁንና ያ ብቻ አይደለም። በዛ ብዙ ዝርዝር መግባት ስላልኩ በሆነው ነገር ዙሪያ በአየር በምድር የሆነ ነገር ሲፈታታ ተሰማኝ። በእርግጥም ደግሞ ከዛ ጉባኤ በኋላ በማግስቱ ያልተጠበቀ ነገር መሆን ጀመረ። ያልተጠበቀ ነገር መሆን ጀመረ። ሰማይ ምድር ሁሉ መከፈት ጀመረ። በዛ ጉዳይ እግዚአብሔር ከምድር ጋር የተስማማ መሰለኝ። ከጉባኤው በኋላ ከተጨረሰ በኋላ ምናልባት እንደው አንድ 20-25 የሚሆኑ ወገኖች መጥተው አንድ ጊዜ እዚህ ፊት የተቀመጥኩበት መጥተው ከበቡኝ። አረ ምን አለ እግዚአብሔር አምላክ ይመስገን። እንደው የሆነ ነገር ማለት እንደው የሚታሰበው ነገር ሆኖ አይደለም፣ ግን ይሄ መንፈስ ራሱ ወደ ላይ ከፍ አደረገኝ። ስንቱ ነው በሩን ዘግቶ የሚያለቅስ ለማን ልንገር የሚል ቢነገር ነገ አደባባይ ነው። ከሚረዱኝ እጆች የሚያወሩብኝ ይበዛሉ የሚሉ ስንቶች አሉ። ስንቶች አገልጋዮች በእርግጥም ደግሞ በጥሪና በምሪት ቤተክርስቲያን ተከላ ይሁን ወንጌል አገልግሎት ጀምረው ወጥተው የሚረዳቸው በማጣት የሚረዳቸው ብቻ ሳይሆን የሚረዳቸው በማጣት በሚወራባቸው ክፉ ወሬ በሚደረግባቸው አድማ የጥላቻ ነገር ምክንያት የተሰናከሉ ስንት አሉ። አገኛችሁኝ ወገኖች? አንድነት ህብረት ቢኖርን አንመቸውም። እንዲህ እያደረገ ሊያመነምነን ሰይጣን አንመቸውም። በአንድነት እንቁም። ያስፈልገናል፣ ህብረት ያስፈልገናል። ስንቶች ታምናላችሁ? አሁንም እንደገና ምንም ጥያቄ የለውም፣ ሁሉም እንደሚሆን ያስፈልገናል። እንደዚህ ያለ ሀገር አቀፍ ህብረት ያስፈልገናል። በየአካባቢው ህብረት ያስፈልገናል። በከተሞቻችን ህብረት ያስፈልገናል። የሆነ ነገር ካለ አንዱ ከሌላው ባላስፈላጊ ሁኔታ እንደው ምንም ሆነ የወጣም የመሰረተ ከጊዜ በኋላ የሚያስፈልገን ይቅርታና ምህረት ብቻ ነው። ምንም የሚያመን ነገር ቢኖርም አንዳንዱ ያለ ባርኮት ያለ ስምምነት ያለ ፍቅር ያለ ምክክር በማድረጉ ምክንያት የሚሰማን ነገር ቢኖርም ምንም ይሁን ምን አሁን የሚያስፈልገን ህብረት ነው። የሚያስፈልገን እርቅና ሰላም ነው። እግዚአብሔር ወደዛ ያደርሰን ወገኖች። ያስፈልገናል። እኔ ምኞቴ በዓለም አቀፍ ደረጃ የወንጌላውያን ቤተ ክርስቲያናት የኢትዮጵያ ወንጌላውያን ቤተ ክርስቲያናት ህብረት ይባል መንፈሳዊ አባቶች መካሪዎችና ገሳጮች ሲቸግረን ሮጠው የሚደርሱልን
እንደዚህ አይነት ብሶት ሲኖረን ሸክም ሲኖረን የምናሰማበት ቦታ የምንደውልበት ቦታ አባቶች ቢኖርን አባቶች ሲኖሩ ደግሞ ጥሩ ጥሩ ልጆች ቢያደርገን እኛን የሚሰሙ ልጆች ቢያደርገን እንደዚህ አይነት መያያዝ ደረጃ ብንደርስ ዘመናችን ቢለወጥ የተበላውም ቢካስ ምኞቴ ነው። ይሄንን የምንጠብቅ የምንመኝ ከሆነ አምሹር ነን ሁላችንም ቆመን በጌታ ፊት ጸሎት እንጸልይ። እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን በኢየሱስ ደም አንድ ሆነናል